እግር ኳስ ሜዳ ላይ ብዙ ወንጀሎች ይሰራሉ። ኡጋርቴ ኳስ እንዲጫወት መፈቀዱ፣ ናይጄል ዲዮንግ አሎንሶ ላይ ኩንግፉ ኪኩ ሲገባ ነበር የመሰለው። ሱዋሬዝ ክሻዎች፣ ጋርናቾ ለዩናይትድ እና ለቼልሲ መጫወቱ፣ የባርሳም ደግሞ የዳኛም ስካንዳልም አለ። እውነት ለመናገር ከዛ የባሰ ብሩኖ ፈርናንዴዝ፣ ማርኮስ አሎንሶ እና ፓትሪክ ክላይቨርት ሌላ ሌቭል ሄደው ጨራርሰው ገለዋል። በነገራችሁ ታሪክ ትንሽ ሊሰቀጥጥ ስለሚችል መስማት ማትፈልጉ ከሆነ መሄድ ትችላላችሁ፣ አሳልፉት። ብሩኖ ፈርናንዴዝ ሜዳ ላይ ሲነጫነጭ ያስጠላናል። አንዳንዴ ማይሆን ፔናልቲ ይመታል። ሩም ካፕቴን አይደለም፣ ነገር ግን ደግነቱ እሱ እንደዚህ አይነት ነገር አያደርግም። እርግጠኛ ነኝ ሞክሾው ግን ያደርጋል። ብሩኖ ፈርናንዴዝ ለብራዚል ፍላሚንጎ የሚጫወት በረኛ ነበረ። በ21 ዓመቱ ባርሳና ኤሲ ሚላን ብዙ ጊዜ ሊያስፈርሙት ፈልገው ነበረ። ችግሩ ግን እዚህ ጋር ውሽማ እና ልጅቷ አረገዘችበት። አቦርሽን እምቢ ያለችው ኤሊዚያ ሳሙዲዮ ልጁ ከተወለደ በኋላ በብሩኖ ሁለቱም ታገቱ። መታገቷ ብቻ አይደለም ትንሽ የሚያስጠላው፣ ሰውነቷን ቆራርጦ ውሾቹላ መግቦት ነበረ። ግማሹን ደግሞ ኮንክሪት ስር ነበር የቀበረው። ይህም 22 ዓመት እንዲፈረድበት አድርጉት። ከ4 ዓመት በኋላ ግን ተፈታ። የሴቶች መብት ተከራካሪዎች ድጋሚ ስርዓቱን ፈልገው ነበረ። ድጋሚ ገባ ወደ እስር ቤት። ከዛ ግን ከ2 ዓመት በኋላ ድጋሚ ወጣ ከእስር ቤት። ያስጠላላ። ማርኮስ አሎንሶ ቼልሲ መጥቶ ፕሪሚየር ሊግ፣ ቻምፒየንስ ሊግ ከመብላቱ በፊት ቦልተን ይጫወት ነበረ። ፕሪሚየር ሊግ ላይ አያቱ ለማድሪድ የተጫወተ፣ አባቱ ደግሞ ለባርሳ የተጫወተ ነው እና እሱ ለቦልተን መጫወቱ ፋሚሊውን በጣም ያዋርድ ነበረ። በ20 ዓመቱ ግን ከቦልተን ወደ ማድሪድ መኪና ትንሽ ጨብሶ ቢኤምደብሊውን በ112 ኪሎ ሜትር ፐር ሀወር እያሽከረከረ፣ ቦታው የሚፈቅደው ግን 50 ኪሎ ሜትር ፐር ሀወር ነበረ። ደግሞ ዝናብ እየዘነበ ነበርና ከስቶን ዎል ጋር ተጋጅቶ መኪና ውስጥ የነበረች የ20 ዓመት ልጅን ባርበራ የምትባል የጭንቅላት አደጋ አጋጥሟት ትራውማ ውስጥ ገብታ ሆስፒታል ውስጥ በተወሰደች ከ30 ደቂቃ በኋላ አረፈች። ሬክለስ ሆሞሳይድ ተብሎ 4 ዓመት ተፈርዶበት ከዛ ወደ 21 ወር ተቀንሶለት ከዛም ደግሞ ከፍርድ ቤት ውጭ ስምምነት ከቤተሰቦቿ ጋር አድርጎ 500,000 ዩሮ ከፍሎ ተፋታ። አስቡት፣ ይሄ ማለት የአንድ ወር ደሞዙ ነው። ቼልሲ እያለ እውነት ለመናገር ከቨር ያደረገው ሴትልመንቱም ያለቀው 2016 ነበር። ሰው ቼልሲ እያለ ነው። ፊዮረንቲና አሪፍ ዓመት አሳለፈ እና ወደ ቼልሲ መጥቶ ፕሪሚየር ሊግ፣ ቻምፒየንስ ሊግ በላ። ባርሳ ሄዶ አሁን ደግሞ ሴልታ ቪጎ ይገኛል። ፓትሪክ ክላይቨርት ስሙን የማያውቀው የለም። ይሄ ቪዲዮም ስሙን ያን ያህል የሚያጠፋው አይመስለኝም። ምክንያቱም እሱም በ19 ዓመቱ እንደ አሎንሶ መኪና ሲያሽከረክር ቢኤምደብሊውን አጋጭቶ የ56 ዓመት ሽማግሌ ነፍሱ እንዲያልፍ አድርጓል። ክላይቨርት ለአያክስ እና ለባርሴሎና አሪፍ ተጫውቶ ቻምፒየንስ ሊግ በርቱ ለኔዘርላንድ ቶፕ ስኮረራቸው ሆኖ ነበር። ቫን ፐርሲ ቢሰብረውም ሪከርዱ። ነገር ግን የሚያስጥቀው ነገር ምንም ይሄ ወጥቶ አያውቅም። ይሄን ነገር እንዳጋጠመው በጣም ብዙ ዓመት ስላለፈው ይሆናል። ሽማግሌም ስለሆነ የ56 ዓመት ሰውዬ ስለሆኑ ይሆናል። ግን ነው እሱም ሰው ገሏል። ፎሎ ማድረግ አትርሱ። ቻው በሉ።